ሰላም ጤና ይስጥልኝ የሰሊዲና ቤተሰቦች፣ ይህንን መረጃ ያገኘሁት ከዱባይ ፖሊስ ኦፊሻላዊ የሆነ ድረገጽ ላይ ዌብሳይት ላይ ሲሆን ሁላችንም መረጃው ኖሮን እንድንማማርበት ስል በቀላሉ እንድናከናውን ስል ያዘጋጀሁት ነው። በዱባይ ለምትኖሩም ሆነ በቅርቡ ከኢትዮጵያም ለመምጣት ያሰባችሁ የፖሊስ ክሊራንስ ወይም የደህንነት ማረጋገጫ ወረቀት እንዴት ማውጣት እንደምንችል ነው። ቪዛ ለማሳደስም ሆነ ስራ ለመቀየር አሁን ላይ ይህ መረጃ በጣም አስፈላጊ ነው። እስከ መጨረሻው ተከታተሉ። በመጀመሪያ ዱባይ ላላችሁ በስልካችሁ በቀላሉ እንዴት ማመልከት እንደምትችሉ ላሳያችሁ። የዱባይ ፖሊሲ አፕሊኬሽን ከጫናችሁ በኋላ ሰርቪስ ውስጥ ገብታችሁ ፖሊስ ክሊራንስ ሰርተፊኬት የሚለውን ትመርጣላችሁ። እዚህ ጋር የኤምሬት አይዲ ቁጥራችሁን፣ ኢሜይላችሁን እና ምክንያቱን ከሞላችሁ በኋላ ክፍያውን ትፈጽማላችሁ። ክፍያውም 200 ድርሃም ነው። ወረቀቱን በጥቂት ሰዓታት ውስጥ በኢሜይላችሁ። ሰላም ጤና ይስጥልኝ የሰሊዲና ቤተሰቦች፣ ይህንን መረጃ ያገኘሁት ከዱባይ ፖሊስ ኦፊሻላዊ የሆነ ድረገጽ ላይ ዌብሳይት ላይ ሲሆን ሁላችንም መረጃው ኖሮን እንድንማማርበት ስል በቀላሉ እንድናከናውን ስል ያዘጋጀሁት ነው። በዱባይ ለምትኖሩም ሆነ በቅርቡ ከኢትዮጵያም ለመምጣት ያሰባችሁ የፖሊስ ክሊራንስ ወይም የደህንነት ማረጋገጫ ወረቀት እንዴት ማውጣት እንደምንችል ነው። ቪዛ ለማሳደስም ሆነ ስራ ለመቀየር አሁን ላይ ይህ መረጃ በጣም አስፈላጊ ነው። እስከ መጨረሻው ተከታተሉ። በመጀመሪያ ዱባይ ላላችሁ በስልካችሁ በቀላሉ እንዴት ማመልከት እንደምትችሉ ላሳያችሁ። የዱባይ ፖሊሲ አፕሊኬሽን ከጫናችሁ በኋላ ሰርቪስ ውስጥ ገብታችሁ ፖሊስ ክሊራንስ ሰርተፊኬት የሚለውን ትመርጣላችሁ። እዚህ ጋር የኤምሬት አይዲ ቁጥራችሁን፣ ኢሜይላችሁን እና ምክንያቱን ከሞላችሁ በኋላ ክፍያውን ትፈጽማላችሁ። ክፍያውም 200 ድርሃም ነው። ወረቀቱን በጥቂት ሰዓታት ውስጥ በኢሜይላችሁ ይላክላችኋል።